ስሜ መጥቷኩ እባላለሁ። ደቡብ ምዕራብ ኢትዮጵያ ህዝቦች ክልል የክልሉ አርብቶ አደርና ቆላማ ቢሮ ኃላፊ በመሆን ህዝቡን እያገለገልኩ ነው ያለሁት። ያው በዓሉን ለማክበር ቀደም ሲል አባቶች ያላቸውን መልካም ወጎችና እሴቶችን ለትውልድ ለማውረስ በርካታ በረጅም ጊዜ የታሪክ ሂደት ውስጥ የተረሱ የቆዩና ለአሁኑ ትውልድ ደግሞ የሚጠቅሙ ጉዳዮችን በዚህ ዘመን ትውልድ ውስጥ ያለው ቁጭትና ትውልድ ውስጥ ያለው መልካም ነገር የህብረተሰብን የማስተሳሰር ባህልና እሴት ይቅርታ፣ የምህረት፣ አብሮ የመደጋገፍ እሴቶቹ እየተሸረሸሩ ስለሆነ ይህን ትውልድ ለማንቃት አብሮነትን ለማስተሳሰር እንዲሁም ደግሞ ቀጣይ ህዝቡ ጠንክሮ ከሌሎች ህዝቦች ጋር እኩል የኢትዮጵያዊነት ባህል ይዞ እንዲያድግ ለማድረግ በርካታ ዝግጅቶችን አድርገናል። ይህንን መሰረት የጣልንበት ዋናው መሰረታዊ ምክንያት ህዝቡ ችግሮች አሉ፣ መልካም ነገሮች አሉ። ይህንን ለመዋየት ለመገናኘት ቀደም ሲል በአባቶች ራሳቸውን የቻለ በምርት ሂደት ውስጥ የምርት ማጠቃለያ ዘመን አላቸው። ወደ አዲስ የምርት ዘመን ውስጥም ሲሸጋገሩ አዲሱን የምርት ስርዓት ለመሄድ ህዝቡን የሚያነቃቁበት ወደ ስራ የሚያስገቡበት ሂደት ስላለ ይህንን ትውስታ ለአሁኑ ትውልድ ብናመጣ የስራ ባህላችንን እንቀይራለን። በእውቀትም በምርምርም በጥበብ ሊያድጉ የሚችሉ ነገሮችን በዩኒቨርሲቲ በተለያየ መንገድ ያሉት ምሁራኖችም ተመራምረው ይሄንን ወደ ተሻለ ደረጃ ለማድረስ ታሳቢ በማድረግ በቂ ዝግጅት አድርገን ከህዝቦቻችን ጋር ተወያይተን ለዚህ የሚያስፈልጉ ሀብትና ሪሶርሶችም ከህዝቡ ወጣው ይሄንን ፕሮግራም ለማዘጋጀት ሰፊ ዝግጅት አድርገን ያው በአጠቃላይ በኢትዮጵያ ደረጃ ያሉት የማጂ ተወላጅ የማጂ ማህበረሰብ የማጂን የዲዚን ህዝብ ወዳድ የሆኑት ሌሎች ማህበረሰቦችም እንዲሳተፉ ተገቢ ጥሪ እያደረግን ያለንበትም ሰዓት ላይ ነው። እንግዲህ ይህንን በዓል ስናዘጋጅ ቀደም ሲል እንዳልኩት በርካታ የማህበረሰብ ክፍሎችን ውይይት እያደረግን አባቶች ትናንት እንዴት እንደቆዩ በማሰብ አሁኑ ትውልድ ላይ ደግሞ ሊሰሩ የሚገቡ መሰረታዊ ጉዳዮችን ታሳቢ በማድረግ በጋራ እየሰራን መጥተናል። በዚህ ላይ ሰፊውን ስራ እየሰራ ያለው በተለይ ዩኒቨርሲቲ ላይ ያሉ ምሁራኖች በዚህ ጉዳይ ላይ ይሄን ማህበረሰብ ለመታደግ አብሮ ያሉ ችግሮችንም ለመጋፈጥ የሚያስችል የጋራ ምክክር ማድረግ አለብን በሚል የአካባቢው ምሁራን ራሳቸውን የቻለ ሌጋል የሆነ ህጋዊ ግራውንድ ይዞ ለዚህ ስራ እኛ ራሳችንን መሰጠት አለብን በሚል የራሳቸውን ገንዘብ፣ የራሳቸውን ጉልበት፣ የራሳቸውን ጊዜ አዋጣው በጋራ ለመመካከር ሞክረናል። ይሄን ከተመካከርን በኋላ አጠቃላይ በዚህ ማህበር ውስጥ አቅም ሊፈጥሩ የሚችሉ ጉዳዮችን ህዝቡ በችግሩ ጊዜ ልንታደግ የምንችልበት በጤና፣ በትምህርት፣ በግብርና ያሉ ጉዳዮች ላይ መሰረት አድርገን ከህዝቡ ጋር መክረን አንደኛ ዓመት ጉባኤ ካደረግን በኋላ እኛ ብቻችንን ሳንሆን ህዝቡን ለማስተሳሰር ከባህሉ ጋር መስራት አለብን፣ ከታሪኩ ጋር ከእሴቱ ጋር መስራት አለብን ብለን በጋራ መክረን አባቶችን አሳትፈን ለዚህ መነሻ የሚሆኑ ቀደም ሲል በደርግ ዘመን በርካታ በዚህ ሂደት ውስጥ የነበሩ የጎደሉ ነገሮች በማህበረሰብ ውስጥ ያሉ እሴቶች የጠፉበት ቅርሶች ያጣንበት መንገድ እንዴት መልሰን ሪቫይቭ እናድርግ ብለን መክረን እነዚህን የሀገር ሽማግሌዎችን ሁለት ዙር ከጉባኤ ባሻገር ውይይት አድርገን ከነሱ የወሰድናቸውን ተሞክሮችና ሀሳቦችን መነሻ አድርገን አቅደን በእቅድ ታሳቢ አድርጎ እስከ ቀበሌ ድረስ ውይይት የተደረገ መጥቷል። ይሄንን ለዚህ ስራ የሚያስፈልጉ ቅድመ ዝግጅቶችን ከሰራን በኋላ አሁን ለበዓሉ የሚያስፈልገው አጠቃላይ ሂደት ላይ ሀብት እንዴት ይፈለግ፣ የሀብት አቅም እንዴት ታሳቢ ተደርጎ ይሰራ የሚሉ ነገሮችን በደንብ ፕላን አድርገን ይሄንን እቅዳችንን አሳክተናል። ከዛ ውጭ ለዚህ ስራ የጋይድ ሊሆን የሚችል ህጋዊ መሰረት ያለው የአጠቃላይ በዓሉን ዝግጅት በሚመለከት ራሱን የቻለ የህግ ግራውንድ ይዞ ደንብ እንዲወጣ ማለትም አሰራር እንዲዘረጋ አድርገን ያንን አሰራር ተከትለን ከታች ያንዳንዱ ማህበረሰብ በዓሉን እንዴት አክብሮ መገኘት አለበት የሚለውን በጋራ ተወያይተን ጊዜ ሰሌዳ አስቀምጠናል። ስለዚህ አጠቃላይ በዚህ ላይ የተዘጋጁ ሰነዶች ላይ የጋራ ውይይት አድርገን ከደመደም በኋላ ከ22 ጀምሮ በታች ቀበሌ ላይ የሚከበርበት በዓል ነው የሚሆነው። እንግዲህ ከ22 እስከ 24 የሚከበረው በዓል እያንዳንዱ ቀበሌ ላይ የሚያከብረው የህዝብ አካላት ወጣቱ አለ፣ እናቶች አሉ፣ አባቶች አሉ፣ የአጠቃላይ ማህበረሰቡ የሀገር ሽማግሌዎች አሉ። በቀበሌ ላይ ያለው ማህበረሰብ የዲዚ ህዝብ ምርቱ ሲሰበሰብ ያው ሀብቱን ካገኘ በኋላ ለሰብሰብ አድርጎ የደከመውን ለማገዝ የሚሄድበት ሂደት አለ። ትላንትና በምርት ሂደት ውስጥ በስራ ጊዜ ጉልበትንም ጊዜን ለመጠቀም ደስታውን ለመግለጽ አይዘፍንም፣ አይጫወትም። ስለዚህ የጉልበትና የጊዜ አጠቃቀሙን በስራ የቆየበትን መንገድ የሚያጠቃልልበት ሲዝን ስለሆነ ይሄ ሲዝን ደግሞ በእኛ በዲዚ ብሔረሰብ ውስጥ የማሽላ ምርት ሲጠቃለል
አጠቃላይ ስርዓት ይፈጸማል። እያንዳንዱ ነዋሪ ወይ ደግሞ እያንዳንዱ ማህበረሰብ ካገኘው ምርት ለባላባቱ የሚያስፈልገውን ገጸ በረከት ይሰጣል። እሱ እነዛን ገጸ በረከቶች ከሰበሰበ በኋላ መልሶ ደግሞ እናትና ወላጅ የሌላቸው ልጆች መልሶ የሚያበረክትበት ማደግ መጠንከር እየቻለ ደግሞ አቅም ላጡ ልጆች ደግሞ መልሶ የሚሰጥበት ስርዓት ስላለ ይሄንን ከ22 ጀምሮ እስከ 24 ድረስ በቀበሌ ደረጃ ይሄን ያስኬዳሉ። ይሄን ካስኬዱ በኋላ አጠቃላይ እነዚህ ኩነቶችን መስረት አድርጎ ቅድም እንዳነሳሁት ይሄ እነዚህ በአካባቢው ያሉ ምሁራኖች ማጂ ላይ የተወለዱ ልጆች በየትኛውም ዩኒቨርሲቲ ያሉት የራሳቸውን ስለ ማህበረሰቡ ባህልና እሴት መስረት ያደረጉትን ሰነዶችን በጥናትና ምርምር የተዘጋጁ ሰነዶች ራሱን የቻለ ኮሚቴ አለ። እነዚህ እስከ 9 ድረስ ያደራጃናቸው ኮሚቴዎች አሉ። እነዚህ ኮሚቴዎች በዚህ ፕሮግራም ውስጥ ያላቸው ሚና ስላለ የጥናትና ምርምር ቲሙን የሚመራ ኮሚቴና አጠቃላይ ሂደቱ የገመገሙባቸው ለማህበረሰቡ መቅረብ ከባህልና ከእሴቱ ጋር ትምህርት ሊሰጡ የሚችሉ ጉዳዮችን እንዲያቀርቡ እድል ይሰጣሉ። ከዛ በኋላ ልክ 24 የቀበሌው መድረክ ካለቀ በኋላ 25 እና 26 ላይ የአጠቃላይ የፓናል ውይይት ይደረጋል። የፓናል ውይይቱ የዩኒቨርሲቲ ተመራማሪዎች፣ የዩኒቨርሲቲ ምሁራኖች፣ የአካባቢ ተወላጆች፣ የአገር ሽማግሌዎች በተገኙበት አጠቃላይ ጥናቱ የመጣንበትን የታሪክ ሂደትና ቀጣይ ደግሞ በባህል ላይ፣ በታሪክ ላይ፣ በህዝብ እሴት ላይ፣ በአብሮነት ላይ በደቡብ ምዕራብ ኢትዮጵያ ህዝብ ውስጥ አብረን ለመኖር ምን ማድረግ አለብን፣ ምን መስጠት አለብን፣ ምን መቀበል አለብን የሚሉ ጉዳዮች ላይ ተገቢ ለትውልድም የሚያሸጋግሩበትን መልእክት ያስተላልፋሉ። ይሄን ጥናት መሰረት አድርገን ውይይት እናደርጋለን። በመጨረሻ ይሄንን መሰረት አድርገን የምንሰራው የ26ኛው ቀን የጀባ ቡርጂ መናገሻ የሆነው ጋልግ የሚባሉበት ቦታ ላይ ባላባቱ አጠቃላይ በየቀበሌው የተሰበሰቡን ሀብቶች ለሱ ገጸ በረከቱ ይሰጣል። በዚህ ውስጥ የሱን አቅም ለማጠናከር ነው የሚደረገው። ባላባቱ ራሱን ችሎ ሌላውን ለማገዝ የሚችልበት እሴት ትላንት ስለተሸረሸረ እሱን መልሰን ሪቫይቭ እናደርጋለን። አቅም እንዲኖረው፣ ደስተኛ እንዲሆን፣ የአባትነት ባህሪ እንዲኖረው፣ ሆደ ሰፊ እንዲሆን፣ እንዲታገስ፣ ሁሉንም እንዲያስተዳድር፣ እንዲቆጣ፣ እንዲያርም ለማድረግ የሚያስችል ቦታ ስለተዘጋጀ እዛ ቦታ ላይ ተገኝተን በጋራ እንወያያለን። መጨረሻ ለሚመለከቱ ማህበረሰብ አካላት ስጦታ ይሰጣል። እሱ የመረጣቸው ናቸው የሚሆኑት። በራሱ ማህበረሰብ ውስጥ እነማን ናቸው ተጎጆች የሚለው ተለይቶ ይቀመጥና እሱ ራሱ መልሶ ለማህበረሰቦቹ ያንን ስጦታ የሚያበረክትበት ይሆናል። ከዛ በኋላ ይህን ስጦታ ጋልድግ ላይ ካጠቃለን በኋላ ልክ በቀን 26ን ከጨረስን 27 ላይ የሚደረገው ፕሮግራም ያው ቀሪ አጠቃላይ ደስታቸውን የሚገልጹበት ማህበረሰቡ እርስ በርስ የሚመራረቁበት የተቸገሩትን የሚያገዙበት ቀጣይ ሌሎች ህዝቦች ጋር እንዴት መኖር እንዳለብን የሚመክሩበት ሂደት ነው የሚሆነው። ይሄንን አጠቃለን ከተመራረቅን በኋላ ያው ይሄ የህዝብ እንዲሆን ሌሎች የኢትዮጵያውያኖች ማህበረሰብና የክልሉ አጠቃላይ 13 ብሔረሰቦችም እዚህ ውስጥ ተካተው አብሮነትን እንዲታይ መተሳሰር እንዲኖር የጋራ መተጋገዝ እንዲኖር የሚያስችል በጥር 30 በማጂ ገጂ መናገሻ ኩኩት ላይ እናደርጋለን። ኩኩት ላይ እንድናደርግ ያስፈልገበት መሰረታዊ ምክንያት ያው ማጂ ላይ አጠቃላይ ባላባቱ ሴንተር ኩኩት የማጂ ገጂ ሴንተር ስለሆነ እዛ ላይ ባላባቱ ቀደም ሲል ያው ማጂ ገጂ አጠቃላይ በማጂ ውስጥ ያሉትን ሌሎችንም አጠቃላይ ሊያካትት የሚችል የማህበረሰብ ሴንተር ስለሆነ ማጂ ላይ ያንን ፕሮግራም እናስኬዳለን። በዚህ ላይ ክብር እንግዶች የተጠሩ የፌዴራልም የክልል አመራሮች ተገኝተው የህዝቡን እሴት በጋራ የምንካፈልበት ቀጣይ እንዴት ማደግ እንዴት መበልጸግ ከሌሎች ኢትዮጵያውያኖች ጋር ሌሎች ወንድም እህቶች ብሔረሰቦች ጋር እንዴት አብረን እንደምንኖር የሚያስችሉ መልእክቶችን ያስተላልፋሉ። የዞን አመራሮችም እንዲገኙ እናደርጋለን። በእያንዳንዱ ወረዳ ላይ ያሉ በደቡብ ምዕራብ ውስጥም ከደቡብ ምዕራብ ውጭም ያሉት የኢትዮጵያውያኖችና የኢትዮጵያ ማህበረሰብ አካባቢ ብሔረሰቦችና አካላት እንዲገኙ እናደርጋለን። ወጣቶች መልእክት እንዲቀበሉ አሁን ቀጣይ የሚሰሩ ጉዳዮች ላይ ተገቢ የሆነ ለሀገርና ለአካባቢ የሚጠቅሙ ነገሮችን እንድንማማር የምናደርግበት መድረክ ነው የሚሆነው። ይሄ ኩኩት እንደሚሆን ለማረጋገጥ ነው። እንግዲህ ዋናው የበዓሉ ስያሜ ከይ ቢያርግ ስንል በዓሉን የመረጥንበት ከይ የሚለው የምርት ማጠቃለያ ሲዝን የሰማይን ጥራት የሰማይን ብርሃን የጠራበት ሲዝን ስለሆነ ምርቱ አውድማው በበት ተለቅልቆ ደርቆ እዛ ላይ ምርት የሚሰበሰብበት ሰማዩ ጠርቶ ዝናብ የማናገኝበት ስለሆነ ይሄን እናደርጋለን። በምርት ሂደት ውስጥ እኛ ጋር ከበሮ አይመጣም። ምርቱ ፍሬ እስኪሰጥ ድረስ ሰዎች ይሄንን የሚያደርጉበት አባቶች የሚያደርጉበት ሰዎች በጨዋታ የምርትና የስራ ጊዜያቸው እንዳይባክን በምርት ጊዜ በአረም ጊዜ የሚዘፈኑ ዘፈኖች አሉ፣ የሚጫወቱት ጨዋታ አለ። ግን ደግሞ
የሰርግ ጊዜ ራሱ ወደ ጥር ነው ሲዝኑ የሚደረገው። ለምን ቢባል ምርት ሳይሰበሰብ እህል ሳይኖር ሰርግ ማድረግ ትንሽ ያስቸግራል። ስለዚህ አቅም ለማግኘት አቅም ለመሰብሰብ የምርቱ ሲዝኑ ይጠበቃል። በዛን ጊዜ አጠቃላይ በጎሳ ውስጥ ያሉ ልጆች ሰርግ እንዲሰርግላቸው ይለያል። ጊዜው ምርቱ ተሰበሰበ፣ ቤት ተሰራ፣ አባቶች የሚያስፈልገው ምርት ሰበሰቡ፣ ለሚሰጡት ሰው ስጦታ ሰጡ፣ ካላቸውም ሰጠው ነው ሰርጉንም የሚያሳምሩትና በዛን ሲዝን ውስጥ ከበሮ ሲመታ ክራርም ሲቃኝ ከበሮም ሲመታ በምርት ጊዜ ወጣቱ የሚጠቀመውን ጉልበት በጨዋታ እንዳይባክን እንቅልፍ እንዳይዘው ድካም እንዳይወስደው ተብሎ በዛን ጊዜ የሚደረግበት ሲዝን ስለሆነ ሁሉም ሰው ይደሰታል። አንደኛ ጨረቃም በጥሩ ጊዜ ስለሆነ ወንዝም ለመሻገር አይቸገሩም። ስለዚህ ሁሉ ነገር ከሲዝን ጋር ተመካክረው በዚህ ጊዜ ላይ ተገናኝተው ሩቅ ያሉ ልጆችን መጥተው በነጻነት እንዲጫወቱ ይደረጋል። ወጣትም ወንዶችም ልጃገረዶችም በነጻነት ተጫውተው በነጻነት በልተው ተደስተው አብሮ የሚሄዱበት ስርዓቱንም እንዳያበላሹ አባቶች ቃኝተው እነዛን ልጆች የሚያርሙበት ሲዝን ስለሆነ በዚህ አይነት መንገድ ነው ጥርን 30 ብለን የመረጥነው። የዋናው ደግሞ ጉልበት በዛን ጊዜ እንዳይባክን ተደርጎ ወደ አዲሱ ምርት ስንሄድ ይመረቃል። እቃዎቹ ነገ እንዳይቆርጧችሁ፣ ስለት እንዳያገኛችሁ፣ ትላንት ያገኘነው ምርት ደግሞ ለቀጣይ ውጤታማ እንዲሆን ዘሩ ይመረቃል። ዘሩ የሚሰበሰበው ለቀጣይ ምርት የሚሆነው ዘር ይመርቃል። የታረሰው መሬት እንዲለማ ወጣቶች ሲያርሱ ድንበር አንዱ ወደ አንዱ እንዳይተላለፍ፣ ስለታም የሆኑ እቃዎች እንዳይቆርጧችሁ፣ ቀጣይ ደግሞ በዚህ መንገድ ተገናኝተን አብረን ስለሰራን ስለበላን ቀሪ ልጆች ደግሞ ቀጣይ አመት በዚህ ሲዝን በረከት የሰጠናቸው ልጆች ቀጣይ አመት ላይ ማምረታቸው ዘር ተመርቆ ከፍት ተሰጧቸው የሄዱ ልጆች ትዳር ይዘው መኖራቸው ቼክ ይደረጋል በባላባት ውስጥ። በዚህ መንገድ ተመርቆ ነው የሚደረገውና ይህን ስርዓት ደግሞ ሰፋ ባለመልኩ ወደ ህዝቡ ስንሄድ ሰፊ መግለጫ ሰፊ መልእክት እንደሚሰጡ እርግጠኛ ነኝ። በእኔ በኩል ይህን ያህል መልእክት አስተላለፍ። ከልብ አመሰግናለሁ።